ሞቴ ተደብቀን የምናደርጋቸው ነገሮች ተደብቀን የምንሰራቸው ነገሮች ናቸው ኮንፊደንሳችንን እንክትክት የሚያደርጉት ወይም የሚሰባ ኮንፊደንሳችንን የሚገል ነገር ምንድነው? አንድ ነገር እንኳን ለማወቅ ስለማንሞክር አንድ ነገር ላይ እንኳን ጎበዝ ስላልሆንን ነውና ሰው እንኳን ቢሰማ ሰውን እንኳን ቅርባችን የሆነን ሰው እንኳን በዛ ልክ መናገር የማንችል ግን ራሳችንን የምናንቋሽሽ የምንጠላ የትም እንደማንደርስ ለራሳችን የምንናገር ሰዎች አለ። ሰላም እንደናችሁ እንኳን ወደ ሳምራ ዩቲዩብ ቻናል በሰላም መጣችሁ። ሳምራ ዩቲዩብ ቻናል ይባላል። ስለ ሰልፍ ዲቨሎፕመንት፣ ሰልፍ ላቭ፣ ሰልፍ ኮንፊደንስ እንዲሁም ስለ አንዳንድ ጉዳዮች ያነሳን የምንወያይበት ቻናል ነው። ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቪዲዮ መጀመር ትችላላችሁ። አብራችሁኝ ቆዩ። በዛሬ ቪዲዮ ስለ ራስ መተማመን ወይም ደግሞ በራስ መተማመናችንን በምን ልናጣ እንችላለን፣ ኮንፊደንሳችንን እንዴት ሉዝ ልናደርግ እንችላለን የሚሉ ሀሳቦችን ከኔ ጋር እናወራለን። ብዙ ጊዜ ስለ ኮንፊደንስ ሲወራ ጮክ ብሎ መናገር፣ ከሰዎች ጋር በሚገባ ማውራት እንዲሁም ደግሞ ላይፍን በራስ መምራት የሚባሉ ነገሮች አብረው ይነሳሉ። ግን ይሄ ኮንፊደንስ የሚባለው ነገር ወይም በራሳችን ነገሮችን ማድረግ፣ ሰዎች ፊት በኮንፊደንስ ማውራት እንዲሁም ደግሞ ከውስጥ የሚመጣን ስትሮንግነስ ከየት ነው የሚመጣው? ወይም ስትሮንግ እንዳንሆን ሰዎች ፊት ቦልድ እንዳንሆን ሀሳባችንን በነፃነት እንዳንገልጽ የሚያደርገን ነገር ምንድነው? ኮንፊደንሳችንን በራስ መተማመናችንን የሚገልብን ነገር ምንድነው የሚለውን ሐሳብ በዛሬ ቪዲዮ ለማየት እንሞክራለን። ብዙ ጊዜ በራስ መተማመንን ራስን ከማመን ጋራ የሚያገናኙ ሰዎች አሉ። ያ ማለት በራስ መተማመናችንን ከፍ እናድርግ፣ ራሳችንን እንመን፣ በራሳችን ያለንን ኮንፊደንስ ከፍ እናድርገው ስንል ብዙ ሰዎች ነገሮችን ከእምነት ጋር ከሌሎች ነገሮች ጋር ያገናኛሉ። ግን እውነት ለመናገር ይሄ ኮንፊደንስ የሚባለው ነገር ወይም በራሳችን በራስ መተማመን በጣም አስፈላጊ ነው ለመንፈሳዊ ህይወታችን፣ በስራ ቦታችን፣ በእያንዳንዱ የህይወታችን አጋጣሚ የሚያስፈልግ ነገር ነው። ህይወታችንን ስንኖር ኮንፊደንስ ወይም በራስ መተማመን ከሌለ ብዙ ጊዜ ተጎጂዎች እንሆናለን። ግን ይሄ በራሳችን እንዳንተማመን፣ ራሳችን ላይ ኮንፊደንት እንዳንሆን፣ በራሳችን ያን ያህል እምነት እንዳይኖረን የሚያደርገን ነገር ምንድነው የሚለው በዛሬ ቪዲዮ ለማየት እንሞክር። የመጀመሪያው በራሳችን ያለን ኮንፊደንስ እንዲወርድ ከሚያደርጉን ነገሮች አንዱ ንጽህና ነው። ይሄ ንጽህና የምለው ነገር ምንድነው? ውጫዊም ውስጣዊም ንጽህና። ይሄ የምናደርጋቸው ነገሮች፣ የምንሰራቸው ነገሮች የኛ ማንነት በደንብ ይገልጻሉ። በተለይ ደግሞ በውጭ ያለው ማንነታችን ስንለብስ፣ ስንዘንጥ፣ ባለን ነገር ንጹህ ሆነን ስንገኝ ኮንፊደንሳችን ይጨምራል። ያ ኮንፊደንሳችንን በደንብ ኢንክሪዝ ከሚያደርገው ነገር ወይም እንዲጨምር ከሚያደርገው ነገር አንዱ ነው። ይሄ ውጫዊ ንጽህናን ብቻ ሳይሆን ውስጣዊ ንጽህና፣ ውስጣችን ክፋት የተሞላ ከሆነ፣ ቂም የተሞላ ከሆነ፣ በነገሮች በጣም የተጠላለፍን ከሆነ ኮንፊደንሳችንን በደንብ ይነጥቀዋል። ሰዎች ይሄን ያስባሉ፣ ይሄን ያስቡብኝ ይሆን፣ እንደዚህ ይሆን እያለን ራሳችንን የምናስጨንቅ የውስጣችንን ንጽህና የውስጣችንን የልባችንን ብራይትነስ በዚህ የምናጠፋ ከሆነ ብዙ ጊዜ ኮንፊደንስ አይኖረንም። እንዲሁም ደግሞ በውጪ ያለን ሰውነታችንን ራሳችንን የማንጠብቅ ሰዎች በጣም ኮንፊደንሳችንን ከሚያወርድ ነገር ነው። ስለዚህ ባለን ነገር ንጹህ መሆን፣ ባለን ነገር ቆንጆ ሆነን መገኘት፣ ባለን ነገር ግዴታ ፋንሲ ነገር አይደለም፣ ግዴታ ውድ የሆነ ነገር አይደለም። ግን ባለን ነገር በቃ ቆንጆ ሆነን መታየት፣ ውብ ሆነን መታየት፣ ይሄ በጣም ወሳኙ ነገር ነው። ይሄ ነገር ስናገር ብዙ ሰዎች ላይክ ሀብታም አይደለንም፣ እንደ ሰዎቹ መቀያየር የምንችለው ነገር የለም፣ መለዋወጥ የምንችለው ነገር የለም ልንል እንችላለን። ግን ሰዎች ለራሳችን የምንይዝበትን መንገድ በደንብ አድርገው ያያሉ። ወይም ቆንጆ ሆነን መገኘት አለብን ብዬ አስባለሁ። ራሳችንን የምንጠብቅበት ወይም ራሳችንን በደንብ ስንጠብቅ ላይክ ስለ ራሳችን ያለን አመለካከትን በደንብ ቢውልድ ያደርገዋል። ስለ ራሳችን ያለንን እይታ በደንብ ቢውልድ ያደርገዋል። ስለዚህ በተቻለን መጠን ውስጣችንም ውጫችንም ብራይት እንዲሆን ንጹህ እንዲሆን መስራት አለብን ብዬ አስባለሁ። ባለን ነገር ንጹህ ሆነን መገኘት፣ ንጹህ ሆነን መታየት፣ እነዚህ ነገሮች ግዴታ ማድረግ አለብን ብዬ አስባለሁ ኮንፊደንሳችንን ቢውልድ ለማድረግ ማለት ነው። እንደውም አንድ ሰው ምን ሲል ሰማሁት? ተደብቀን የምናደርጋቸው ነገሮች ተደብቀን የምንሰራቸው ነገሮች ናቸው ኮንፊደንሳችንን እንክትክት የሚያደርጉት ወይም የሚሰባብሩት። ስለዚህ
በውስጥ የምናደርገውና በውጭ የምናደርገው ነገር ኤግዛክትሊ መመሳሰል አለበት ብዬ በግል ያምናለሁ። ሁለተኛው ኮንፊደንሳችንን እንድናጣ ከሚያደርገን ነገር ምንድነው? ምንም እየሰራን ስላልሆነ ነው። ራሳችን ላይ ምንም እየሰራንበት ስላልሆነ ነው። ይሄ ነገር ስላችሁ ብዙዎቻችን ያለንበት ጉዳይ ነው። በአንዱ ነገር እንኳን በደንብ ጎበዝ ሳንሆን ስንቀር ኮንፊደንሳችንን ይገለናል። ብዙ ጊዜ ካያችሁ እንደውም አንድ ሰው ስለ ኮንፊደንስ ያወራውን ነገር ልንገራችሁ። ኮንፊደንስ ማለት ብዙ ጊዜ ኮንፊደንስ የምንሆንበት ነገር ምንድነው? በቂ የሆንበት ነገር ላይ ነው ኮንፊደንስ ሆነ የምናወራው። በደንብ የምናውቀው ነገር ላይ ነው ኮንፊደንስ ሆነ የምናወራው። ስለዚህ አንድ ነገር ላይ ያላችሁ እውቀት በጨመረ ቁጥር፣ አንድ ነገር ላይ ያላችሁ ኤክስፒሪየንስ ወይም ያላችሁ ነገር እየጨመረ በሄደ ቁጥር በዛ ነገር ላይ ኤክስፐርት ትሆናላችሁ። ሰዎች ሲጠይቋችሁ ኮንፊደንስ ሆናችሁ ትመልሳላችሁ። በዛ ነገር በደንብ የመናገር ችሎታ ይኖራችኋል ማለት ነው። ግን ብዙ ጊዜ ኮንፊደንስ የማትሆኑበት ነገር ምንድነው? ማታቁትን ጥያቄ ስትጠየቁ፣ ማታቁትን ነገር ስታሳዩ ነው ኮንፊደንስ የማትሆኑ። ኮንፊደንስ እንዳንሆን ከሚገድበን ነገር ምንድነው? ራሳችን ላይ ምንም ስለማንሰራ፣ እውቀታችን ላይ ምንም ስለማንሰራ፣ ማናቃቸውን ነገሮች ለማወቅ ስለማንሞክር፣ እነዚህ ነገሮች ኮንፊደንሳችንን ይገላሉ። በእርግጥ ኮንፊደንስም የሚገለው አንደኛና ዋነኛ ነገር ስንፍና ስለሆነ፣ በሆነ ነገር ላይ ጠንከረን ስለማንሰራ፣ አንድ ነገር ላይ ኤክስፐርት ስላልሆንን፣ በዛ ጉዳይ ላይ ሰው መጥቶ እኛ ማማከር ስለማይችል፣ ነገሮችን ባወቃችሁ ቁጥር፣ ለነገሮች ያላችሁ አመለካከት በሰፋ ቁጥር ኮንፊደንሳችሁም የዛው ልክ እየጨመረ ይሄዳል ማለት ነው። ለነገሩ በምታውቁት ነገር ላይ ነው አይደል ኮንፊደንስ ያላችሁ? በምታውቁት ነገር ላይ ነው አይደል ጀግና ሆናችሁ የምታወሩት? እንደዚህ ሰርቻለሁ፣ እንደዚህ አድርጌያለሁ የምትሉት ያ ነገር የምታውቁት ነገር የራሳችሁን ኮንፊደንስ ቢውልድ ያደርግላችኋል። ይሄ ነገር ሰርቻለሁ እንድትሉ፣ ለሰዎች ስታወሩ እንዳትሸማቀቁ፣ ከሰዎች ጋር ስታወሩ በደንብ ኮሙኒኬት እንድታረጉ ያደርጋችኋል። ስለዚህ አንድ ኮንፊደንሳችን የሚገል ነገር ምንድነው? አንድ ነገር እንኳን ለማወቅ ስለማንሞክር፣ አንድ ነገር ላይ እንኳን ጎበዝ ስላልሆንን ነውና፣ ስለዚህ ቢያንስ አንድ ስኪል መርጣችሁ በዛ ነገር ላይ ጎበዝ ለመሆን ሞክሩ። ያ አትችሉትም፣ አታደርጉትም የተባለውን ነገር አድርጋችሁ ለራሳችሁ አሳዩት። ያ ኮንፊደንሳችሁን በደንብ ቢውልድ እንድታረጉ ያደርጋችኋል። ስለዚህ ኮንፊደንስ ቢውልድ ለማድረግ ኮንፊደንሳችሁን ቢውልድ እንዳታረጉ የሚገድባችሁ ነገር ምንድነው? አንድ ነገር ላይ እንኳን ጎበዝ ስላልሆናችሁ ነው። አንድ ነገር ላይ እንኳን ስኪላችሁን ስላላሳያችሁ ነው። አንድ ነገር ላይ ጎበዝ ከሆናችሁ፣ በአንድ ነገር ኤክስፐርት ከሆናችሁ በደንብ በዛ ነገር ላይ ኮንፊደንስ መሆን አያቅታችሁ ማለት ነው። አለመቻል ነው ብዙ ጊዜ የሚያሸማቅቀው። አለማወቅ ነው ብዙ ጊዜ የሚያሸማቅቀው። ስለ ነገሮች ትንሽም ቢሆኑ እውቀት ሲኖራችሁ፣ ስለ ነገሮች ትንሽም ቢሆን በዛ ነገር ላይ የሆነ እውቀት ሲኖራችሁ በዛ ነገር ላይ ኮንፊደንስ ትሆናላችሁ። በዛ ነገር ላይ ማውራት ትችላላችሁ፣ ኤክስፕሌን ማድረግ ትችላላችሁ፣ ነገሮችን ማስረዳት ትችላላችሁ። አለመቻል ነው አንድ ኮንፊደንስ የሚገድል ነገር። አለማወቅ ነው አንድ ኮንፊደንስ የሚገድል ነገር። ስለዚህ በተቻለ መጠን ራሳችሁ ላይ ለመስራት ሞክሩ ለማለት ፈልጋለሁ። ሌላኛው ደግሞ ኮንፊደንሳችንን ኮንፊደንሳችንን የሚያጠፋ ነገር ምንድነው? ፉክክር። ከሰዎች ጋር በጣም የምትፎካከሩ ከሆነ እከሌ በዚህ ነገር ይበልጠኛል፣ እከሌ በዚህ ነገር እንደዚህ ያደርገኛል፣ ስለዚህ እሱ ፊት ማውራት አልችልም፣ ስለዚህ እሱ ፊት እንደዚህ አላረግም የምትሉ ከሆነ በደንብ ኮንፊደንሳችሁን ከሚገድል ነገር አንዱ ነው። ይሄ ብዙዎቻችን ጋር ያለ ነገር ነው። ሰዎች ትንሽ በእውቀት ከበለጡን፣ ትንሽ ከባሉበት በስተታቸው ከበለጡን፣ እነዛ ሰዎች ጋራ ቆሞ ማውራት፣ ከነዛ ሰዎች ጋራ የራሳችን ሀሳብ ዲቴይሊ ማውራት በጣም እንፈራለን። ምክንያቱ ደግሞ ምንድነው? በጣም ህይወታችን የፉክክር ስለሆነ እከሌ ይበልጠኛል፣ እንዴት አድርጌ የራሴን ሀሳብ እናገራለሁ፣ እከሌ ይበልጠኛል፣ እንዴት የራሴን አይዲያ እናገራለሁ ብለን እንፈራለን። ስለዚህ ራሳችንን ከፉክክር እናውጣና በዛ ነገር ላይ ቀደም እንዳልኳችሁ በደንብ ነገሮችን ማጥናት፣ ደግሞ የሚበልጡን ሰዎች ደግሞ ሲመጡ ከነዛ ሰዎች ጋር ፉክክር ከመግባት እነዛ ሰዎች ያላቸውን እስኪ በተቻለ መጠን ለማወቅ መሞከር። እንዴት ነው ይሄን ያረጋችሁት? እንዴት ነው ይሄን ያወቃችሁት? ይሄ ነገር ምንድነው ብሎ መጠየቅ እፍረት አይደለም። ከነዛ ሰዎች ጋር ፉክክር ከመግባት እነዛ ሰዎች ያላቸውን እውቀት፣ እነዛ ሰዎች ያላቸውን ነገር ሼር እንዲያረጓችሁ ማድረግ ነው። ስለዚህ ይሄም አንድ ኮንፊደንስ የሚገል
ነገር ነው። ራስን ፉክክር ውስጥ ማስገባት በመልክ ሊሆን ይችላል፣ በፋይናንሻል ሊሆን ይችላል፣ በፊዚካሊ ሊሆን ይችላል። ራስን ከሰዎች ጋር ኮምፔር ማድረግ። ሁላችንም ልዩ ነን፣ ይሄ ማወቅ አለብን። ሁላችንም የተለያየ አይነት ተሰጥኦ አለን። ሁላችንም ጎበዝ የሆንበት የራሳችን የሆነ ቦታ አለን። ጎበዝ የሆንበት የራሳችን የሆነ አቅም አለን። ስለዚህ ያንን አቅም የምናወጣበት የራሱ ቦታ አለ። ግዴታ እከሌ መምሰል የለብንም፣ ግዴታ እከሌ መምሰል የለብኝም። የራሳችን የሆነ ችሎታ፣ የራሳችን የሆነ አቅም፣ የራሳችን የሆነ ስኪል አለን። ያንን በሚገባ ማውጣት፣ ያንን በሚገባ ማሳየት ነው እንጂ ሰዎች ጋር ፉክክር ውስጥ ከገባን በእርግጠኝነት ይሄ ኮንፊደንሳችንን የሚያሳጣ አብሶም የሚነጥቀን ነገር ነው ማለት ነው። ሌላው ደግሞ ኮንፊደንሳችንን የሚነሳን፣ ኮንፊደንስ እንዳይኖረን የሚያደርገን ነገር ምንድነው? ራስን ዝቅ ማድረግ። ይሄ ብዙዎቻችን ጋር በተለይ ኢትዮጵያውያን ጋር ያለ ነገር ነው። ራስን ዝቅ ማድረግ ክብር አይደለም። በእርግጥ ነው ራስን ዝቅ የሚያደርግ ከፍ ከፍ እንደሚል መጽሐፍ ቅዱስም ይናገራል። ያ ማለት ግን የተፈጠራችሁበትን ያላችሁበትን ሁኔታ ናቁ፣ ጣሉ፣ ያላችሁ ማንነት ጥሉ ማለት አይደለም። ያለንን ማንነት መቀበል፣ ያለንን ማንነት መውደድ፣ ያለንን ማንነት መቀበል፣ ያለንን ማንነት አክሰፕት ማድረግ ግዴታችን ነው። ያንን አለማድረግ ነው ኮንፊደንሳችንን የሚነጥቀን። እውነት ነው ለሰዎች ዝቅ ልንል እንችላለን፣ ለታላላቆቻችን ዝቅ ልንል እንችላለን። ግን ያ ማለት ራሳችሁን ቫልዩአችሁን ዝቅ አድርጉ ማለት አይደለም። ባለን ቦታ ባለንበት ቦታ እኛ ሻይን ማድረግ አለብን። የኛ መኖር መታወቅ አለበት። እኛ በዛ ውስጥ መኖራችን መታወቅ አለበት እንጂ ራሳችንን ዝቅ ማድረግ፣ ለራሳችን ዝቅ ያለ ቦታ መስጠት፣ ራሳችንን ማዋረድ ተገቢ ነገር አይደለም። ብዙ ኢትዮጵያውያን ነው ይሄ ነገር ሼር የሚያደርጉት። ምክንያቱም ዝቅ ስትሉ፣ ማንነታችሁን ዝቅ ስታደርጉ ሰዎች ይወዷቸዋል። ምክንያቱ ደግሞ ምንድነው? አቅማችሁን ስላላሳያችሁ፣ ስለማትበልጧቸው፣ ምንም ስለማታረጓቸው። ግን ያላችሁን አቅም ማስወጣት ስትጀምሩ፣ ያላችሁን ማንነት ማሳየት ስትጀምሩ ብዙዎች የናንተ ጠላት መሆን ይጀምራሉ። ያ ነገር ለምን ይመስላችኋል? ዝቅ ማለት ያለንን አቅም ያለንን ፖቴንሻል መግደል ማለት አይደለም። ያለንን አቅም አውጥተን ያለንን ፖቴንሻል አውጥተን ከዛ በኋላ በዛ ባገኘነው ማንነት አለመኩራትና አለመታበይ ነው ዝቅ ማለት እንጂ ያንን ማንነታችንን አውጥተን መሬት ላይ መጣል ማለት አይደለም። ክቡር ነን፣ የእግዚአብሔር አምሳያ ነን፣ በጣም የተከበርን ነን። ኔቸራችን በጣም የሚገርም ነው። ቢያንስ ምድር ላይ ካሉ እንስሶች ልዩ ሆነን የተፈጠርነው። ያን ማለት ራሳችንን ኔቸራችንን ዝቅ አድርጉ አልተባለም። ዝቅ አድርጎ የተባልነው ይሄ ኢጓችንን ለራሳችን ያለን ሰው የመናቅ ሰዎችን ከኛ በታች አድርጎ የማየቱን ነገር ነው ዝቅ አድርጎ የተባልነው እንጂ ይሄ እንዳንሰራ ልንሰራ ያለው አይምሮአችንን የተዘጋጀው ማይንዳችንን ዝቅ አድርገን ከሚሰራው ወይ መስራት ከሚችለው በታች ማድረግ አይደለም። ያለንን መልክ፣ ያለንን ውበት፣ የተሰጠንን ማንነት፣ የተሰጠንን አቅም፣ የተሰጠንን ፖቴንሻል ዝቅ አድርገው ማየት ማለት አይደለም። ስለዚህ ራሳችሁን ዝቅ የምታደርጉ ራሳችሁን ፖቴንሻላችሁን በጣም አውርዳችሁ ከሰዎች በታች እንደሆናችሁ፣ ሰዎች እንደሚበልጧችሁ፣ ሰዎች ከናንተ በላይ እንደሆኑ፣ ሰዎች በጣም አድርገው ከናንተ እንደሚበልጡ፣ ለነሱ የተሻለ እድል እንደመጣ፣ ለነሱ የተሻለ ነገር እንደተመቻቸ አድርጋችሁ የምታስቡ ከሆነ ዛሬውን ከዚህ ድርጊታችሁ ተቆጠቡ። ምክንያቱም ይሄ በጣም ኮንፊደንሳችንን እንዲገድል የሚያደርግ ነገር ነው። ለሁላችንም እኩል ጊዜ ነው የተሰጠን። ለሁላችንም እኩል ታይም ነው የተሰጠን። ለሁላችንም አይምሮ ተሰጥቶናል። ለሁላችንም የራሳችን የሆነ ማንነት ተሰጥቶናል። ያንን ማንነት አክብረን ከማንም በላይ አይደለንም፣ ከማንም በታች አይደለንም። እኛ መስራት የምንችለው አቅም አለ። ያንን አቅም ይዘን መንቀሳቀስ ነው። ግን ራሳችንን በጣም ዝቅ የምናረግ ከሆነ፣ ቡሊ የምናረግ ከሆነ፣ ራሳችንን በራሳችን የምናፍር ከሆነ ይሄ በጣም ኮንፊደንሳችንን የሚገልና ዝቅ የሚያደርግ ነገር ነው። ሌላው ደግሞ ኮንፊደንስን ከሚያሳጣ፣ ኮንፊደንሳችሁን ከሚመታ፣ በራሳችሁ ኮንፊደንስ እንዳይኖራችሁ ከሚያደርግ ነገር አንዱ ድክመታችሁ መናገር ነው። ይሄ ነገር
ብዙ ጊዜ ብዙዎቻችን ላይ ይታያል። ድክመቶቻችንን ስንናገር እኔኮ እዚህ ላይ ጎበዝ አይደለሁም፣ እኔኮ ቸልተኛ ነኝ፣ እኔኮ ጀመርኩትን መጨረስ አልችልም፣ እኔኮ እንደዚህ ማድረግ አልችልም። እንደዚህ አይነት ወርዶችን በተጠቀማችሁ ነው ለሰዎች በነገራችሁ ቁጥር መናቅ ያመጣል። እውነት ነው። እነዛ ሰዎች መፍትሄ ማያወጡላችሁ ከሆነ እነዛ ሰዎች ትክክለኛ መፍትሄ ሰጪ ሰዎች ካልሆኑ አስፈላጊነቱ ምኑ ላይ ነው? ለነሱ ማውራቱ ለነሱ መናገሩ አስፈላጊነቱ ምኑ ላይ ነው? ይሄ ነገር ብዙ ጊዜ ተሸውጄበታለሁ። በዚህ ጉዳይ አልችልም፣ በዚህ ጉዳይ ድክመት አለብኝ፣ እንደዚህ አልችልም፣ እንደዚህ ድክመቴ ነው፣ ይሄ ድክመቴ ነው፣ እንደዚህ ሆኛለሁ ብሎ በተለይ ደግሞ ሪሌሽንሺፕ ውስጥ ስገቡ ወይም ደግሞ ጓደኝነት ላይ ወይም ሰርክል ላይ አብራችሁ ስራ መስሩ አብራችሁ የምታገለግሉ አብራችሁ ብቻ የሆነ ሰርክል ውስጥ ያላችሁ ሰዎች ድክመታችሁን አውጥታችሁ ለዛ ሰዎች ስትናገሩ ድክመታችሁን አውጥታችሁ ለሌሎች ሰዎች ስትሼር ስታረጉ ያን ድክመታችሁን ይወስዱትና መጠቀም ያደርጓቸዋል። በዛ ነገር ኮንፊደንስ ያሳጧቸዋል። እንደኔ ድክመት የሚነገረው አንድ ለእግዚአብሔር ነው፣ ለአምላካችሁ ለፈጣሪያችሁ ነው። ለምን? ስለሚያስተካክለው ስለሚቀርፍላችሁ መፍትሄ ስለሚሰጣችሁ። ሁለት መፍትሄ የሚነገረው በጣም ልንቀርበው ለምንችለው ሰው መፍትሄ ይሰጠናል ብለን ለምናስበው ነው ሰው እንጂ ረንደምሊ ጓደኛ ስለሆነ ስላወራ ነው ዛሬ በጣም ስለተግባባ ነው ወይም ደግሞ የምናውቀው ሰው ስለሆነ ትልቅ ሰው ስለሆነ ሄደን ችግራችንን መናገር የሆነ ጥፋት ስናጠፋ እኔ እኮ እንደዚህ ችግር አለብኝ ለዛ ነው ብሎ እንደዚህ መናገር አስፈላጊ አይደለም። በዛ ነገር ጥፋተኛ ከሆናችሁ ጥፋተኛ ነኝ ብሎ ማለፍ ነው እንጂ የእናንተ ችግር በዘረዘራችሁ ቁጥር የምታመጡት ወይም የምታፈሩት ጠላታችሁን ነው። ይሄ በጣም መሰመር ያለበት ነገር ነው። ችግራችሁን ብቻ አይደለም፣ ኢቭን ሳይለንት መሆን አለማውራት በጣም ያስከብራል። ስላየሁት ነው። ለሰዎች ባወራችሁ ቁጥር ንቀትን ነው የምትሰበስቡት። ብዙ ጊዜ ካያችሁ የሚከበሩ የሚፈሩ ሰዎች ብዙ ማያወሩ ሰዎች ነው። ሲያወሩም በዝግታ ነው፣ ፖይንትሊ ነው የሚናገሩት። የሚጠቅማል ብለው ለሚያስቡት ሰው ወይም ይሰማኛል ብለው ለሚያስቡት ሰው ያወራሉ እንጂ ሳይሰሙ የሚሰማቸው ሳይኖር ዝም ብለው አያወሩም። ይሄ ሁላችንም ከህይወት የተማረው ነገር ነው። በተለይ ልጆች እያለን ቻይልድ እያለን ላገኘነው ሰው እናወራለን፣ ያጋጠመንን የሆነውን ምናምን። ግን ሳይለንት መሆን አስምሩበት፣ በደንብ ያስከብራል። ስለዚህ አስፈላጊ የሆነ ቦታ ላይ ማውራት ያለባችሁ ቦታ ላይ ማውራቱ እሱም በግል ያስከብራችኋል። ደግሞ ማውራት የሌለባችሁ ወሬያችሁ፣ ንግግራችሁ ቫልዩ ከማይሰጡ ሰዎች ጋር ማውራት ኮንፊደንሳችሁን የሚገል ነገር ነው። ስለዚህ ይሄኛው ፖይንት ምንድነው? ችግራችሁ ያለባችሁን ችግር ለሰዎች አትናገሩ። በተለይ ላልበሰሉ ሰዎች ትልቅ ሰው ይሆኑ ምናልባት ማቹር ያረጉም ቢመስሏችሁ ለማትቀርባቸው ብዙ ለማትተማመኑባቸው ሰዎች ችግራችሁን ስትናገሩ ለነሱ ብቻ እንደምትነግሩ አስባችሁ አትንገሩ። ምክንያቱም በእነሱ ዙሪያ ያሉ ሰዎች በሙሉ ችግሮቻችሁን አወቁ ማለት ነው። ያኔ ኮንፊደንሳችሁ ሙሉ ለሙሉ ትነጠቃላችሁ። ሆን ብለው ደግሞ ችግሮቻችሁን ድክመታችሁን ፈልገው የሚመጡ ጓደኞች አሉ። ያንን ያውቁና ካወቁ በኋላ እናንተን ለመቆጣጠር የሚፈልጉ ጓደኞችም ሊኖሩ ይችላሉ። ብቻ በአጠቃላይ ችግራችሁን ባለመናገር እንደዚህ ችግር አለብኝ የሚለውን ነገር ለሰዎች ባለመናገር ራሳችሁን ኮንፊደንሳችሁን ኪፕ ማድረግ መጠበቅ ትችላላችሁ። ስለዚህ ኮንፊደንስ ከሚያሳጣን ትልቁና ዋነኛው ነገር ዝም ብለን ችግሮቻችንን ረንደምሊ ለማናቃቸው ሰዎች ወይም ደግሞ ዙሪያችሁ ላሉ ሰዎች በሙሉ ማውራት ኮንፊደንስ የሚያሳጣ ነገር ነው ማለት። ሌላው ደግሞ የሰዎችን አስተያየት በሙሉ አትቀበሉ። ይሄ ነገር ምን መሰላችሁ? አንዳንድ ሰዎች አሉ በቃ ካፋቸው ጥሩ ነገር መውጣት የማይችል ሰዎች አሉ። እናንተ አስተያየት በጠየቋቸው ልክ የሚመልሱላችሁ ጥሩ የሆነውን እናንተን ሊገነባ የሚችለው ልታስተካክሉት የምትችሉትን ነገር ሳይሆን ማስተካከል የማትችሉት ነገር ላይ ፎከስ አድርገው እናንተን አታክ ለማድረግ አስተያየት የሚሰጡ ሰዎች አሉ። እነዚህ ሰዎች አንዳንዴ እነሱ ሳይወሩ እኛ ራሳችን ሄደን እስኪ አስተያየት ስጠን፣ እስኪ ይሄን ነገር እንደዚህ አድርገው ብለን እንጠይቃቸውና ከነሱ ኔጌቲቭ የሆነውን ነገር ወስደን አቅማችንን ጉልበታችንን እናስበላለን። አንዳንዶቹ ደግሞ ሳይጠየቁ እንዲሁ አስተያየት የሚሰጡ ሰዎች አሉ። እንደዚህ አይነት ሰዎች ብዙ ጊዜ ቲክቶክ ላይ አሉ። ኖርማሊ ያልተጠየቁት የማያገባቸው ነገር ላይ የገቡ
ኮሜንት የሚያደርጉ ሰዎች አሉ። ራሳቸው አይታዩም፣ የራሳቸው ፕሮፋይል የላቸው፣ የሚሰሩት ነገር የለም፣ ፕሮፌሽናል አይደሉም። እናንተ የሰራችሁትን ግማሹን መስራት አይችሉም፣ ወይም የሄዳችሁትን ርቀት ትንሽ እንኳን መሄድ አይችሉም። ነገር ግን አስተያየት ለመስጠት በጣም የፈጠኑ ሰዎች አሉ። ከነዚህ ሰዎች በደንብ ራሳችሁን ጠብቁ። በቃ ጠማማ የሆነ አስተያየት የሚሰጡ እናንተን የሚሰብር እናንተን ወደ ኋላ የሚያስቀር እናንተ ወደፊት እንዳትሄዱ የሚያደርግ ከፊትም ከኋላም በቃ ጥሩ የሆነ አስተያየት የማይሰጧችሁ ጥሩ የሆነ አስተያየት የማያዩአችሁ ሰዎች አሉ። እንደዚህ አይነቱን ነገር አታርቁ። አስተያየት መጠየቅ ካለባችሁ በዛ ነገር ኤክስፐርት የሆነ ያን ነገር የሚያውቅ ሰው አስተያየት መጠየቅ ነው። ነገር ግን ምንም ስለዛ ነገር እውቀቱ የሌለው ሰው አስተያየት ብትጠይቁ ይሰብራችኋል እንጂ ስለናንተ ጥሩ የሆነውን ነገር አይናገርም። ኢቭን ይሄን ነገር መጽሐፍ ቅዱስም አግሪም ያደርገኝ ይመስለኛል። ያንዳንድ ሰው ምላስ የጻድቁን ሩጫ እንደሚገታ ራሱ ያዕቆብ ላይ ይናገራል። ብዙ ጊዜ ልንሄዳቸው ያሰብናቸው ርቀቶች ልንሄዳቸው ያሰብናቸው መንገዶች እነዚህ ሰዎች ይመጡና ኢሚዲየትሊ እነሱን አስተያየት ከሰማን በኋላ ያቆሙናል ማለት ነው። ምናልባት እናንተ ያሰባችሁት ነገር ለትውልድ የሚተርፍ ለሀገር የሚተርፍ ነገር ሊሆን ይችላል። ግን እነዚህ ሰዎች ኢሚዲየትሊ ይመጡና ባላሰባችሁት መንገድ የራሳቸውን ሀሳብ ይዘራሉ። ያኔ እናንተ መስራት ያቅታቸዋል፣ ነገሮችን ማድረግ ያቅታቸዋል። ስለዚህ ቶክሲክ ከሆኑ ሰዎች አስተያየት መቀበል አቁሙ። አስተያየት መስማት ካለባችሁ ማሻሻል በምትችሉት መቀየር በምትችሉት ነገር ላይ ብቻ ይሁን። በመልካችሁ በተለያየ ነገራችሁ መቀየር በማትችሉት ነገር እየመጡ አስተያየት የሚሰጧችሁ ከሆነ በፓስታችሁ በትናንትናችሁ አስተያየት የሚሰጧችሁ ከሆነ ኢሚዲየትሊ እንደዚህ አይነት ሰዎችን ካጠገባችሁ አርቁ። ምክንያቱም ኮንፊደንሳችሁን እየገደሉ ስለሆነ ማለት ነው። ሌላኛውና የመጨረሻው ነገር ኮንፊደንሳችንን የሚገድል ኮንፊደንሳችንን የሚያጠፋ ነገር ምንድነው? ብቻችንን ስንሆን ለራሳችን ምንድነው ብለን የምንናገረው ከራሳችን ጋር ያለን ሰልፍ ቶካችን ምን አይነት ነው? ራሳችንን አረባም፣ አልጠቅምም፣ መስራት አልችልም፣ እንደዚህ ማድረግ አልችልም። ኢቭን አንዳንድ ሰዎች በጣም አለ ፐብሊክ ላይ ሳይቀር ስለ ራሳችን ጥሩ ነገር መናገር የማይቀናል። እንደዚህ አይነት ሰው ነበርኩኝ። ላይክ መስተካከል የሚችል ነገር ነው። ስለ ራሳችሁ ጥሩ ነገር መናገር መልመድ ግዴታ ነው። ስለ ራሳችን የምንናገረው ነገር ራሳችን ላይ በደንብ አቅም አለው። በደንብ መስራት ይችላል። ስለዚህ ራሳችሁ ላይ የምትናገሩትን ነገር ራሳችሁ ላይ የምታወጡትን ቃል በስነ ስርዓት መርጣችሁ ተናገሩ። በራሳችን ላይ የምንናገረውን ቃል ራሳችን ላይ የምናወራውን ቃል ለሰዎች ብናወራ ኖሮ እነዛ ሰዎች ኢሚዲየትሊ ወይ ሊገሉን ይችላሉ፣ ሊያጠፉን ይችላሉ እና ብዙዎቻችን ለራሳችን የምንናገረው ነገር በጣም የሚያስጠላ የሚቀፍ ሰው እንኳን ቢሰማ ሰውን እንኳን ቅርባችን የሆነን ሰው እንኳን በዛ ልክ መናገር የማንችል ግን ራሳችንን የምናንቋሽሽ የምንጠላ የትም እንደማንደርስ ለራሳችን የምንናገር ሰዎች አለን። በዛ ልክ ሰዎች ቢናገሩን እርግጠኛ ነን እነዛን ሰዎች አጠገባችን እንደማናስደርስ ግን ራሳችንን የምንናገረው ነገር በጣም ጸያፍ የሆነ ማለት ነው። ስለዚህ ይሄ ነገር ማስተካከል ግዴታ ነው። ለራሳችን የምንናገረው ነገር ለራሳችን የምናወራው ነገር በደንብ አድርገን ማስተካከል አለብን ማለት ነው። ለራሳችን የምናወራው ነገር ለመንገዳችን ለህይወታችን በጣም ወሳኝ ነገር ስለሆነ ለራሳችን ያለንን አመለካከትም ስለሚቀይር ከራሳችሁ ጋር የምታወሩትን ነገር በደንብ አስተካክሉ፣ ምረጡ። ለራሳችሁ ቆንጆ ቃላት ልክ ቆንጆ ጓደኛችሁ ልክ አጠገባችሁ ያለውን ሰው ልክ እንደምታወሩት ጥሩ ነገር እንደምትናገሩት አፕሪሺየት እንደምታረጉት ለራሳችሁ ደግሞ አፕሪሺዬሽን መስጠት፣ ፍቅር መስጠት፣ ለራሳችሁ አክብሮት መስጠት ግዴታ ነው። ራሳችንን መውደድ ግዴታ ነው። ይሄ ቪዲዮ በራሳችን ኮንፊደንት መሆን ላቃተን ሰዎች ነው ለምን ኮንፊደንት አልሆንም የሚለውን ሀሳብ የያዘ ቪዲዮ ነው። በሌላ ቪዲዮ ደግሞ እንዴት ኮንፊደንት መሆን እንደምንችል፣ እንዴት ሰዎች ፊት ማውራት እንደምንችል፣ እንዴት ራሳችንን ኮንፊደንት ማድረግ እንደምንችል፣ እንዴት ኮንፊደንሳችንን ሰልፍ ኮንፊደንሳችንን መገንባት እንደምንችል ሌላ ቪዲዮ ሰራላችኋለሁ። በሌላ ቆንጆና አስተማሪ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ምክንያቱም ቪዲዮዎቼን ከ70% በላይ የምታዩ ሰዎች ሰብስክራይብ አታረጉ። ፕሊዝ ሰብስክራይብ አድርጉ። ለኔ በጣም ይጠቅመኛል። እንዲሁም ደግሞ ነባር የሆናችሁ ሰዎች ላይክ በማድረግ ሼር በማድረግ እንዲሁም ደግሞ እንድሰራላችሁ የምታስቡት ሀሳብ ካለ ሳምሪ እዚህ ሀሳብ ላይ ቪዲዮ ስሪበት የምትሉት ሀሳብ ካለ ኮሜንት ላይ ጻፉልኝ። እንደተለመደው አዲስ የሆናችሁ ሰዎች ለቻናልሽ አዲስ ነኝ ያላችሁ ጻፉልኝ። የገባው ሰላም እላችኋለሁ። በሌላ ቆንጆና አስተማሪ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።